ሰላም እንዴት ናችሁ? ዛሬ ዳማ እንዴት እንደምንጫወት አሳያችኋለሁ ስቴፕ ባይ ስቴፕ። እሺ እዚህ ጋር የዳማ አፕ ላይ እንትን ላይ ነው ያለሁት። አፕ ላይ ነው። አፑ ቼክ ስሩ ይባላል። ብዙ አይነት ዳማ ብላይ ሰርች ታምሩ ፕሌይ ስቶር ላይ አፕ ስቶር ላይ ታገኛላችሁ፣ ግን ይሄ የተሻለ ነው። እዚህ ጋር እንገባና እዚህ ጋር የተለያዩ ሀገራት ከላይ እንደምናየው የተለያዩ የሀገራት እንትን አለ። ለምሳሌ አሜሪካና አሜሪካን ቼክ ሲባል እንግሊዞችና እንግሊዝ ተመሳሳይ ስለሆነ ብራዚል አለ፣ ኢንተርናሽናል አለ፣ ራሽያ አለ፣ ፖርቹጋል እና ስፔን አለ፣ ኢጣሊያን ቼክ አለ። ልዩነት አላቸው ሁሉ። ታይላንድ አለ፣ ቱርኪሽ አለ፣ ቼስ ቼከር አለ፣ ፖል ቼከር አለ፣ ጋና፣ ናይጄሪያ እነዚህ አሉ ማለት ነው። እኛ ግን ስታንዳርድ የሆነ ወይ ኢንተርናሽናል እና ወይ ደግሞ የብራዚል እና የአሜሪካን እንጫወታለን። ብዙ ተመሳሳይነት ስላላቸው አሁን ሩሲያ እና የብራዚል ብዙ ተመሳሳይ ነገሮች አሉት። የሩሲያ ልዩነቱን በኋላ አስረዳችኋለሁ። እሺ መጀመሪያ ላይ ፕሌይ ከማለታችን በፊት እዚህ ጋር እንትን አለ። በኮምፒውተርም ለሁለትም መጫወት እንችላለን። ለሁለት መጫወት ከፈለጋችሁ እዚህ ጋር ቱ ፕሌይ የሚለውን መንካት ትችላላችሁ ማለት ነው። ሴቲንግ በኋላ እንገባለን። መጀመሪያ ጨዋታ ላሳያችሁ በሚለው እሺ ፕሌይ እንበል። እዚህ ጋር እዚህ ጋር ያው እንደ ኤክስፐርት እናሳችሁ። እዚህ ጋር ከትን ጀምሮ ስለማይጨሳችሁ ምንም እንትን እንዳትሉ ከቢግነር ሌቨል ጀምሮ ከዛ ኢሲ ሌቨል፣ ሚድል፣ ሃርድ፣ አድቫንስ፣ ኤክስፐርት ከዛ ካንዲዴት ይላል። እኔ እስከ ማስተር ደርሻለሁ። ከዛ ማስተር እያለ እስከ 10 ድረስ ደርሳል ማለት ነው። ኮምፒውተሩን በዛው ልክ እየፈጠነባችሁ ይፈጥናል። እሺ አሁን የእንግሊዝ ነው የገባነው። ኦኬ እዚህ ጋር ጥቁሩ እንዲጀምር ስላደረኩት ነው። እናንተን ሴቲንግ ላይ በኋላ ሳይቻለሁ። እሺ ምንድነው የምናደርገው? በመጀመሪያ ልስጠው። አንድ ከሰጡት ዘሉኝ ነው የሚበላኝ ማለት ነው። ከዛ እኔ እዚህ ጋር አደርግበታለሁ። እሱ እዚህ ጋር መጣል። አሁን እዚህ ጋር እንዲህ ከበላኝ ይሄ ብላክ ዳማ ተቃራኒ አሁን ይበላኛል ማለት ነው። ዘሎ መብላት ነው በአጠቃላይ። ይኸው እዚህ ጋር በላሁት መልሶ በላኝ ማለት ነው። እሺ በላሁት። እሺ አሁን እንዴት እናደርጋለን? ይሄን ሰጠዋለሁ። እዚህ ጋር 4 በ4 ነው። እዚህ ጋር ልግለጽላችሁ 4 በ4 8 በ8 ነው። እዚህ ጋር 8 አለ፣ እዚህ ጋር 8 አለ። እዚህ ጋር እናየው እንችላለን። ይሄ ራን እንግሊሽ ቼክ ፕሌይድ ነው። 8 በዛ ቦርድ ነው። 12 ፒስስ አለው። አንዱ 12 ነው የሚቀመጠው። እዚህ ጋር ካየን 1 2 3 4 5 7 8 9 10 11 12 ማለት ነው። በተቃራኒ ምን እንደዛ እንደዚህ ጋር እንደ አዲስ እንጀምር። ወይኔ መግለጽ ነበረብኝ ይቅርታ። እዚህ ጋር እንደምታዩት ነው። እዚህ ጋር ስፔስ አለ፣ 2 ስፔስ። አሁን ብላክ ነው የጀመረው። ዋይት አለ እዚህ ጋር እንደምታዩት ኤቢሲዲ ይላል። እዚህ ጋር ዋይት፣ እዚህ ጋር ቁጥሩን ያሳያችኋል ስንት እንደሆነ። አሁን እንዴት እንደምትጨርስ ይቀጥላል አድርጓለሁ። በመጀመሪያ የምናደርገው እሱ እዚህ ጋር ከመጣብኝ እኔ እዚህ ጋር ሰጠዋለሁ ማለት ነው። ለምን እዚህ ጋር ሰጠሁት? እሱ ደግሞ ለምን ደረበ? እንዳልበለው ማለት ዘልዬ እንዳልበለው። እሺ እዚህ ጋር ሰጠሁት መልሼ በለኝ። እሺ መልሼ ሰጠሁት። እሺ በዛ በኩል እሺ እዚህ ጋር አደርግበታለሁ። ብዙ ጊዜ ዳር መያዝ አይመከርም፣ ግን እሺ ይሁን። ኦኬ እዚህ ጋር አደርግበታለሁ። ያው ዘልዬ ነው የምበለው ማለት ነው። አሁን እዚህ ጋር በልቶኝ እንትን እንዳላጣ እንዲያርግበታለሁ መልሼ ለመብላት ማለት ነው። አሁን እዚህ ጋር ስንት ቀረን? 9 እኩል ማለት አቻ ነው፣ ግን ብዛት አይደለም፣ በጣም ብልጥ ያስፈልጋል። አሁን እዚህ ጋር ይወጥ ፍስ ነው ያደረገው። አሁን ነገሰ ማለት በቃ ኦሬዲ ጌሙ አልቋል በምንችልበት ደረጃ ነው ማለት ነው። ከዚህ በኋላ ያው ምን ላመጣች ኦኬ ወደ ኋላ መብላታችን ለካ የብራዚል ነበር የመሰለኝ። እኔ ተስፋ ተሰምቶኝ ነበረ። እሺ መጣ። እሺ ሄድኩበት። እሺ ሄድኩበት። አሁንም እሺ እዚህ ጋር መጣ። እንግዲህ
እዚህ ጋር ያደርግና እቺን ይዞ ከዚህ በኋላ ይሄን ብከፍትም መበላት ነው፣ ብከፍትም መበላት ነው፣ ይሄን ብከፍትም መበላት ነው። አሁን እቺ ሳንቀሳቀስ ምን እንደሚያደርጉት እሺ። አሁን ይሄን ከሰጡት እንዲህ ይበላኛል። አሁን ይሄን ከሰጡት ይዩት እንዲህ ይበላኝ። እንዲህ ማድረግ የለብኝ። በጄ ስግ ደግሞ ወደኋላ መመለስ በፍጹም አይቻልም። ወደፊት ለፊት ነው። ያው አንዳንድ የራሽያ ምናምን ወደኋላ እናያለን። እሱ አሁን መሰረታዊ የሚባለው ነገር እያሳስኳቸው እንቀራውን እዚህ ጋር ይበላኛል። ይሄን ከበላኝ በኋላ ጀስት እዚህ ጋር ሰጠዋለሁ። መስጠት ነው ከዚህ በኋላ አሸንፍ ነው። ኦኬ እሺ ኦኬ በቃ ጀስት መሸነፍ ነው። በዚህም ቢሆን ይበላኛል። መበላቴ ነው። በቃ መስጠት ነው ለኛ እዚህ ጋር ለእናንተ በደንብ ለማሳየት ብዬ ነው እንጂ በደንብ አስተውዬ መጫወት ያለብኝ ነገር ነው። በስምንት እሺ አሁን ከቢግነር እንጀምርሽ። እዚህ ጋር ሃርድ ቢግነር የሚባለው ሌቭል እንገባና ቆይ ሴቲንጉን